ሰላም 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 ውድ የመዲ ዩቲዩብ ተመልካቾቼ እንዴት ናችሁልኝ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ፣ በጣም ደህና ነኝ። እንግዲህ ተመልሼ መጥቻለሁ። ጥሩ እንደሚሆን ተስፋ አደርጋለሁ። ቆይታዬ የገጠመኝ ነገር ደግሞ አጫውታችኋለሁ በዛም ማለት ነው። እንግዲህ ጥሩ ተመልሼ ስመጣ እስቲ እንዴት ነው አልቀላው ሳምንቴ ነው ከመጣሁ። እንግዲህ ሳምንት ብቻ ስንት ቀን ቢሆንስ ብቻ ትንሽ ሰንበትበት ብያለሁ። ከመጣሁ ወዛም ሆኛለሁ እላችኋለሁ። እንግዲህ ኢትዮጵያ 3 አመት ሊሆነኝ ትንሽ ነው የቀረኝ። እግዚአብሔር ይመስገን ቅድስት ሀገር ላይ የተባረከች ሀገር ላይ ምድሯ የተባረከች ናት። አየሯ የተባረከ ነው ሁሉ ነገሩ። ግን ሰው ግን ተረግሟል። እውነት ተረግመናል፣ ከኔም ጭምር ማለት ነው። ምክንያቱም እኔም ነኝና ሰው ልክ አይደለም፣ መስመር ላይ አይደለንም። ግን ሀገራችን እውነት ለመናገር አየሯ ሁሉ ነገሩ ደስ ይላል። ኑሮ ከመወደዱ ሰውና ሰው ከመፋጀቱ ውጪ ሙሉ ነገር ሰላም ነው፣ እግዚአብሔር ይመስገን። እና ደግሞ ወደ ራሴ ልመለስ፣ እሱን እግዚአብሔር ያስተካክለዋል ብዬ አምናለሁ። እግዚአብሔር ሀገር ናት፣ እግዚአብሔር ቅድስት ሀገር ናት ኢትዮጵያ። እግዚአብሔር የተባረከችና የተጠበቀች ናት። ተስፋ አልቆርጥም። ሰው በሀገሩ ተስፋ አይቆርጥም። እና ወደ ራሴ ልመለስ አይሻልም? የራሴን ባወራ ይቀላችኋል። እና እንግዲህ የመጣሁት ስዊድን ነው፣ ጅዳ ልበላችሁ። በጣም የከበደኝ ነገር ቢኖር ያው እንደምታውቁ ብዙ ጓደኞች የምታውቁ ሳውራ እንባ ይመጣል። ማልቀስ አልፈልግም። የሆነ ነገርን ስታደርጉ ቆራጥ ሆናችሁ ይሄን ነገር እችላለሁ ስትሉ ነው ማውራት። የእውነት ለኔ በጣም እንደሚወራ አይደለም፣ በጣም ከብዶኝ ነበር። ቢያንስ በቃ ዛሬና ትናንትናና ዛሬ ነው እኔ ሰላምን ያገኘው ማለት ነው። ልጄን እያጠባው ነው እንግዲህ ልጅ 7 ወሩ ነው። ልጄን ጥዬ ነው የመጣሁት። የእውነት በጣም ናፍቆቱ ይከብድ ነበር። ከናፍቆቱ በላይ ደግሞ ጡቴን በጣም አሞኝ ነበር። እንዴ ብዬ ልንገራችሁ፣ እግዚአብሔርን በጣም ማለት ነው በጣም ከብዶኝ ነበር ለኔ። እህቴ ያለች እዚህ የምሰራበት ኢትዮጵያ እህቴ ያለች እዚህ እና በምንም ነገር ማለት ነው ስታስረዳኝ በምንም ልረዳት አልቻልኩኝም። በቃ ምንም ነገር ስትነግረኝ እኔ ህመሜን ነው እንጂ የማዳምጠው ጭራሽ ስራዬን እየሰራሁም አልነበረም። እግዚአብሔር በጣም አመመኝ። በጣም በቃ መንቀሳቀስ አልቻልኩም፣ መተኛት አልቻልኩም። ግን በቃ አልነግራትም ነበረ፣ ዝም ነበር የምለው። ምክንያቱም ከመጣው ሰው ቤት ነው፣ በጣም ስራ ይበዛል፣ በጣም እንግዳ ይበዛል፣ በጣም ብቻ ብዙ ነገር በቃ እንትን ግራ የገባ ነገር ነው። በጣም ብቻ አላውቅም። ግን እኔ በቃ ከእሺ ውጪ ሌላ ምንም ማውራትም መናገርም አልፈልግም። ልተኛ ስል እንዴት ልተኛ? በጣም አብጧል። እዚህ ጋር ወጥር አድርጎ ይዘኛል ጭንቅላቴን። በቃ ታውቃላችሁ ጠጥቶ እንደሰከረ ነገር ነው የሚያደርገኝ። እና በዛ ላይ ቋንቋቸው የተለየ ነው ማለት ይሉት በጣም በቃ አላውቅም። ማልቀስ ሳልፈልግ አለቀስኩ ማለት ነው። እና በዛ ላይ በጣም ማለት ነው በጣም በቃ እኔ የማውቀው ቋንቋ እነሱ የሚያወሩ ቋንቋ በፍጹም አይገናኝም። እኔ ምንም አላውቅም፣ እግዚአብሔር ምንም የማውቀው ነገር የለም። እና ገና ተልኬ ስመጣ ዞር የመጣ እሷ ጋር ነው። በጣም ብቻ አላውቅም። ገና አሁንም አስቸግረታለሁ ነው ይገባኛል። በአንድ ጊዜ የሆነ ነገርም በአንድ ጊዜ እረዳለሁ፣ በአንድ ጊዜ እችላለሁ ብዬ ራሴ ላይ ፍጹም የሆነ ነገር ማለት አልፈልግም። ግን እስካሁን ባለው ነገር ተወጥቼ እስከዛሬ ድረስ ያለውን ነገር እንግዲህ በትዕግስት አልፌያለሁ። ሁሉን ነገር እግዚአብሔር ይመስገን። ትንሽ ቀናት ካለፈ ይልቅ የሚመጣው ይበልጣልና ረዥም ሰዓት፣ ረዥም ጊዜ፣ ረዥም ብቻ አላውቅም። ጸሎት አድርጉልኝ። ደህና ነኝ። ትናንትናና ዛሬ በጣም ሰላም አለኝ። ምን ልበላችሁ፣ ትናንትናውን እንቅልፍ እውነት በጣም በቃ እንቅልፍ ሰላም ያለው እንቅልፍ ነው የተኛሁት። ህመሙ ተሽሎኝ ማለት ነው። በፊት ግን መተኛት አልችልም ነበር፣ አልገላበጥም ሁላ በቃ አርፌ ነበር አንድ ቦታ
በዚህ ጋር ማለት እንዲህ ፍራሹ እንዲህ ሲነካኝ በጣም ይጠዘጥዘኛል፣ በጣም ያቃጥለኛል፣ በጣም በቃ ይፈሳል። እና ያንን ስሜት በፍጹም ካላያችሁት፣ በፍጹም ካላወቃችሁት ልትረዱ ሊገባችሁም አይችልም። ግን በቃ ያ ነገር ሁሉ አልቆ ትናንትና የተኛሁትን ሰላም ያለው እንቅልፍ እግዚአብሔርን ሁሌ ቪዲዮ እሰራለሁ ብዬ ስልኬን አውጣና ህመሙን መቋቋማችንን ታውቃላችሁ። በቃ ዝም ነው የምለው እና ትናንትና በቃ ሰላም ያለው እንቅልፍ ተኛሁኝ። እግዚአብሔርን በቃ እህቴ በቃ ጠዋት ተነስታ 10 ሰዓት ላይ ተነስታ ስራ ሰርታ እንደገና 12 ሰዓት መታ አጠገቤ ስተኛ ጭራሽም አልሰማሁም ታውቃላችሁ። እንደ ሞት ቁጠሩኝ። በቃ ሰሞኑን ሲንቆራጠር ነበረ መተኛት ምናምን በቃ እንቅልፍ አጥቼ ነበር። ማታ ግን ሰላም ያለው እንቅልፍ የተኛሁት እግዚአብሔር ይመስገን። እንደኔ ልጆቻችሁን ጥላችሁ ማለት እናት ሆናችሁ እንደኔ ለምትሰደዱት ክብር ለእናቶች እና በጣም ለኔ ይሄ ነበረ። አንደኛ ደግሞ ቋንቋ ያንዳንዱ ነገር ብቻ ከብድ ነበር በጣም የሚሉት ነገር እቃቸው፣ ምግባቸው በጣም ለየት ይል ነበር እና ወዶቼ ይሄን ነው ማጋራችሁ። ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ እንድታግዙ ይፈልጋለሁ። በዚህ አጋጣሚ ደግሞ አጠገቤ ላለችው ጋዜ አመስግኑልኝ። የእውነት በጣም ማለት ነው እስካሁን ድረስ ማለት ነው። ያው እህትም ሁለት ስራ የሆነ ሰው መጣ ከተባለ ታውቃላችሁ፣ አረብን ጸባይ ታውቃላችሁ። የሆነ ነገር አዟችሁ ግዴታ መስራት አለባችሁ የሚሉ ሰዎች ናቸውና በትዕግስት ሁሉን ነገር እስካሁን ድረስ እኔን እንትን አላለችኝ። ይደግምሻል፣ ቁጭ በይ፣ ይሄን አትችይም፣ ይሄን በቃ በጣም ታውቃላችሁ። እኔ በጣም በመውለድ በጣም ህመም ስለነበረብኝ ብዙም አይደለሁም ሰውነቴ ምናምን በጣም እንደምታዩኝ ትንሽ ጉስቁል ብያለሁ እና በዛም ራሱ እያሰበች እየተጨነቀች ነው በቃ ሁሉ እኔ ላግዝሽ እኔ ለስራ ምናምን ስለሆነ በዛ አጋጣሚ ምስጋና አመስግኑልኝ ጓደኞቼ፣ ቴንክ ይበሉልኝ እና እላቸዋለሁ። እንዳጠፉ እንግዲህ ሲመቸኝና ሰዓት ሲኖረኝ ቪዲዮም ሰራለሁ፣ እንገናኛለን። እንግዲህ ከእግዚአብሔር ጋር እስኪ እውነት የለፋውበት ዩቲዩብ ነውና አንድ ሰው አልፈልግም፣ መቀጠል ፈልጋለሁ በሚመቸኝ ሰዓት ማለት ነው። እንግዲህ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ተባበሩ። እንግዲህ እስቲ አደራችሁን እላችኋለሁ። እወዳችኋለሁ፣ አመሰግናችኋለሁ። ተባበሩኝ። ሼር እያደረጋችሁ ኮሜንት እያደረጋችሁ እንድታግዙ ይፈልጋሉ። ሽቶቼ በሉ ደህና ደሩ። የነገርኳችሁን ነገር እንዳትረሱ እላችኋለሁ። ወዳችኋለሁ። እንግዲህ ብቻ ዛሬ ላይ ባለሁበት ነገር በጣም ደስተኛ ነኝ፣ በጣም ደህና ነኝ፣ እየሰራው ነው። ሁላችሁም እንግዲህ ዩቲዩበር የሆናችሁ በፊት የምታውቁኝ ጓደኞቼ ሼር በማድረግ እውነቴን ነው ብላችሁ ሼር አድርጉልኝ፣ አግዙኝ። እኔ ቶሎ እውነቴን ነው እንደ በፊቱ መቆየት አልፈልግም። ታውቃላችሁ ከዚህም በፊት ብዙ ልጅ አለኝና ልጄን ማደጓን መጫወቷን በቃ አላቅም እየናፈቀችኝ ሳላያት ሳላጫውታት ከሷ ጋር ሳሎን አድጋ ዛሬ ትልቅ ሆና የኔ እኩያ ሆና ምንም ነገር አለ አይደለም ምንም ነገር ባለማድረጌ ከሷ ጋር ባላ ምንም እንትን በማለማለቴ አለፈ። አሁን ግን የዚህን የሁለተኛ ልጄ በቃ ማለት ሲጫወት ሲያወራ ምናምን አብሬውኝ ባይ ደስ ይለኛል። ለዛ ባልደርስ እንኳን ሄዶ ጨዋታ በሚፈልግበት ሰዓት እኔ በማስፈልግበት ሰዓት ከፍ ሲል ከሷ አጠገብ መሆን እፈልጋለሁ። ማንም አይደለ ዩቲዩብ ለማንም እየተመለከታችሁ የእውነት አይከፈልበትም። 1 ደቂቃ ከ10 ደቂቃ 10 ደቂቃ ለቃለሁ እየከፈታችሁልኝ እንድታችሁ ሰዓት እንደበፊቱ ሞልቶልኝ ከልጄ ጋር መሆን እፈልጋለሁ።
ስወዳችሁ በእግዚአብሔር ሰብስክራይብ እያደረጋችሁ እንድትረዱኝ እንድታግዙኝ እፈልጋለሁ። አመሰግናለሁ። ቴንኪ ሶ ማች ስለ ሁሉ ነገር ስለነበረን ቆይታ አመሰግናለሁ። እናወራለን ያለውን ነገር ሁሉ ወዳችኋለሁ።